በየፖለቲካ በየብሔሩ ተደራጅተውብናል ታውቃላችሁ እናንተ ወክላችሁ እንደው አላገና አልወከልኩም እኔ ለምሳሌ ሆነ ብሔር ነኝ በአንተ ስም ተቋቁም ያለው ብለው ነግረውኛል መቼ እንደወከልኳቸው እኔ አላቅም እግዚአብሔር ያለው ግን ተወክለውን እኔ ወክለውን የቆሙ ሰዎች እኔ በጣም ወደፊት ኢትዮጵያ እንድትቀጥል ከተፈለገ ቁስላችን እንዲፈወስ ከተፈለገ እንዲነጋ ከፈለግን እቅጩን መነጋገር ያለብን አማራውን እንወክላለን ብለው የተነሱ ሰዎች ደብረ ብርሃን ጎንደር ደሴ ባህር ዳር ይሄዱና ህዝቡ ለህወሓትም ለአራናም ለትግራይም ያለውን ጥላቻ ቀይሮ ልቡን እንዲከፍት ይንገር ይሄ አውቃለሁ ይጎመዝዛል ሰው ኦፕሬሽን የሚደረገው ጠባሳ ፈልጎ አይደለም ጠባሳው ግዴታ ነው በሽታው ግን መውጣት አለበት በአንጻሩ መቀሌ ያሉት ወገኖቻችን እኔ በህወሓትም ውስጥ ያሉ ሌሎችም አክቲቪስቶች ለትግራይ ህዝብ ሊነግሩት የሚገባው ስለ አማራው ስለ ኦሮሞው ስለ ሶማሌው ሳይሆን እባክህ ለነ ቶሎሳ ለነ ጎንጤ ለነ ዘበርጋ ለነ ሶማሌ ለነ ጅጅጋ ልብህን ክፈት ብለው ይንገሩት ያን ጊዜ እምንፈልጋት ኢትዮጵያ ትቀጥላለች በኦሮሚያ ያሉ የፖለቲካ ፓርቲዎች እውነት ለህዝባቸው የሚጨነቁ የሚቆረቆሩ ከሆነ የኦሮሞ ህዝብ ሌላውን እንዳቅፍ በጆሮ በኦሮምኛ ይንገሩት መፍትሄው ይሄ ነው ከዚህ ውጪ ጥላቻን እየሰበክን ማን በነገራችን ላይ ሰው አልኖርም ብሎ በነገራችን ላይ ሰው በጣም የተጣላችሁትን ሰው መፍራት ያለባችሁ አልኖርም ብሎ እንዳይወስን ነው በጣም ከባድ ነው እሱ የተጣላችሁ በቃ መኖር በቃ ካለ እሱ አደጋ ነው መኖር እፈልጋለሁ ካለ ነው ህይወት የሚባለው